እጆቼን አጥብቃ ጨብጣ ሞት ዕድሜ አይመርጥም፣ ሁለታችንም ከጥቂት ዓመታት በኋላ ይህችን ምድር መልቀቃችን አይቀሬ ነው ስትለኝ የመጨረሻ ስንብቷ መሆኑን አላወቅኩም ነበር። የኑራ ታሪክ ዝም ብሎ ታሪክ አይደለም፣ እኛን ከእንቅልፋችን የሚቀሰቅስ ልብን በእንባ የሚያጥብ እውነተኛ ምክር እንጂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለታሪክ አሻራ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውንም ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። እስከ መጨረሻው አብራችሁን ቆዩ። የሰውነት ቆዳዋ እየገረጣ ስጋዋ እያለቀ መምጣቱ ያስታውቃል። ለረጅም ጊዜ የተጎሳቆለች ስለመሆኗ ፊቷ ላይ ይነበባል። ሆኖም ግን ያደገችበትና የኖረችበትን የኢባዳ ተግባር አላቋረጠችም። የተከበረውን ቁርአን መቅራት አላቆመችም። ዘውትር ታነበዋለች። ባታነበውም ከፍታ በናፍቆት ታየዋለች። ሁሌም ሲፈልጋት የማገኛት መስገጃዋ ላይ ሆና ነው። ወደ ክፍሏ ብቅ ባልኩ ቁጥር ሱጁድ አሊያም ሩኩ ላይ ሆና አገኛታለሁ። ሰላት አብዝታ ትወዳለች፣ ትሰግዳለች፣ ዱዓም ታደርጋለች፣ ወደ አምላኳ ታለቅሳለች። ያለ መታከት እጇን ወደ ላይ ታነሳለች። ጠዋት ማታ ሌትም ቢሆን የሁል ጊዜ ሁኔታዋ ይኸው ነው። ከኢባዳ እረፍት የላትም፣ አትሰለችም፣ አትደክምም። ያ አላህ ምን አይነት ጥንካሬ ነው! ያውን በበሽታ ላይ ጤነኞችን የምታስቀና አቢድ ናት። ማንበብ በእጅጉ ትወዳለች። ጋዜጣ፣ መጽሔት፣ ኪታብ፣ በራሪ ወረቀት የሚቀራት አንድም ነገር የለም። ትረካ ነክ ነገሮችና የቀደምት ደጋግ የአላህ ባሮችን ታሪክ ደግሞ ማንበብና ማዳመጥ እጅጉን ትወዳለች። የእናት ሆድ ዥንጉርጉር ነው እንዲሉ እኔ ደግሞ የሷ ተቃራኒ ነኝ። ሱሰኛ ናት ብለው ሰዎች ሁሉ እስከሚገረሙብኝ ድረስ ዲሽ ላይ ያፈጣለሁ፣ ድራማ እመለከታለሁ፣ ሙሰልሰል ላይ ተለክፌያለሁ። አዲስ ፊልም በመጣ ቁጥር የትም ገብቼ ያገኛለሁ። በዚህ ማንም አይቀድመኝም። ስለሆነም ከሰላትም ሆነ ከሌሎች ግዴታዎች የተዘናጋሁ ነኝ። አሊያም በተሟላ መልኩ ግዴታዎችን አልፈጽምም። ፊልም ጨርሼ የምተኛው ሌሊቱን ከገፋ በመሆኑ ይደክመኛል። ከዚያም በኋላ የሚታየኝ እንቅልፍ ብቻ ነውና ለሱብህ ሰላት አልነሳም። በቅርብ ካለው ጎረቤቴ ሙአዚኑ ወደ ሰላት የተጠራ ነው። እኔም ደግሞ በዚያን ሰዓት ወደ መኝታ እየሄድኩ ነበር። አለመተኛቴን ታውቅ ነበርና መስገጃዋ ላይ ሆና ጠራችኝ። ምን ነው ኑራዬ፣ ምን ፈልገሽ ነው አልኳት ቀረብ ብዬ። በለስላሳ ድምጿ ጠንከር አድርጋ ሱቢ ሳትሰግጂ እንዳትተኚ አደራሽን ብላ አሳሰበችኝ። የፈጅር ሰላት እየደረሰ ነበር። አሁን የወጣው የመጀመሪያው አዛን መሆኑ ነው። ለሱቢ ሰላት ከአንድ ሰዓት በታች የሆነ ጊዜ ቀርቶታል። እንዲህ ማምሸት ያልታወቀኝም ነበር። እህቴ ግን ይህ መጥፎ በሽታ ይዟት ፍራሽ ላይ ከወደቀችበት ጊዜ ጀምሮ እንዲሁ ናት። አይሃና እስቲ ነይና ከጎኔ ቁጭ በይ አለችኝ። ፍላጎቷን መግፋት ፈጽሞ አይሆንልኝም። ሂጂ አጠገቧ ቁጭ አልኩ። እሺ ኑራዬ፣ ምን ፈልገሽ ነው? ምን ልርዳሽ አልኳት። ለጥቂት ጊዜ ዝም አለች። አስከትላም ጠየቀችኝ። በሞት መኖር አታምኝም? ኧረ አምናለሁ ኑራዬ። ምን ነው? በትንሽ ትልቋ ነገር አላህ ሱብሃነ ተዓላ እንደሚመረምርሽና ጥያቄ እንዳለብሽ አታውቂም አለችኝ። ኑራዬ፣ አላህ እኮ መሀሪና አዛኝ ነው፣ ደግሞ እድሜ ገና ልጅ ነው አልኳት። ድንገት የሚመጣ ሞትን ሳትፈሪም አለችኝ። ቀጠለች። ሂንድ እኮ ያንቺ ታናሽ ነበረች። ሆኖም ግን ባለፈው በመኪና አደጋ ሞተች። እገሌን ደግሞ አስታውሹ፣ እገሌንም አስታውሹ እያለች ከእኔ በእድሜ የሚያንሱትንም ሆነ የሚበልጡትን ወጣቶች ቆጠረችልኝ። ሞት እኮ እድሜ አይደለም፣ ገና ልጅ ናትም አይልም። መመዘኛም ሆነ መስፈርት የለውም። ለማንም ቢሆን አስተያየት አያደርግም አለችኝ። እየፈራሁ አዳመጥኳት። ለጥቂት ጊዜ በተመስጦ ሰማኋት። ቀኑ መሽቶ ጨለማ ቢሆንም መስገጃዋ ግን ይበራል። ፊቷ ደምቋል። በተፈጥሮዬ ሞትን እንፈራለሁ። እሷ ስትነግረኝ ደግሞ ይበልጥ ፍራቻ የጨመረ። እንዴት ልተኛ? በእረፍት ጊዜያችን አብረሽን ለመሄድ ወስነሻል አይደል አለችኝ። ደግሞ ድንገት ድምጿ ተቀየረ። ልቤም ተሸበረ። ለሽርሽር ስላሰብነው ጉዞ ነበር የምታወራኝ። ቀጥላም በዚህ ሰሞን ምናልባትም ከዚያ በፊት ረጅም ጉዞ ሳይኖርብኝ አይቀርም ወደ ሌላ ሩቅ ሀገር፣ ምናልባትም አሁን ሀናእዬ። ሆኖም ግን እድሜ በአላህ እጅ ነው የሚሆነው፣ እሱ ያውቃል አለችኝ። አለቀሰች። ስለ መጥፎ በሽታዋ ማሰላሰል ጀመርኩኝ። ሐኪሞች በሽታዋ ብዙ እንደማያቆያት በሚስጥር ለአባቴ ነግረውታል። ማንም ነግሯት አያውቅም። ማን ነግሯት ይሆን? ወይስ ራሷ ተሰምቷት? ምን እያሰብሽ ነው አለችኝ ድንገት ጠንከር ባለ ድምፅ። ስለታመምኩ መሰለሽን የምልሽ? ወላሂ አይደለም። ምናልባትም ከጤነኞች በላይ ረጅም እድሜ ሊኖረኝ ይችላል። አንቺስ ብትሆኚ እስከ መቼ ትኖሪያለሽ? ምናልባት 20 ወይም 30 ወይም ከዚያ በላይ ሊሆን ይችላል። እሺ ከዚያስ በላይ ምን የሚሆን ይመስልሻል አለች። በጨለማ ውስጥ እጄን ጭምቅ አድርጋ ያዘችኝ። በመካከላችን ምንም ልዩነት የለም። ሁላችንም ከጥቂት ዓመታት በኋላ ይህችን ምድር መልቀቃችን አይቀርም። አንድም ወደ ጀነት አሊያም ወደ እሳት። ድምጿ ጆሮዬ ላይ አቃጨለ። አሁንም መልሳ አደራ አለችኝ። የሱብሂን ሰላት እንዳትረሺ። ጠዋት ላይ የክፍሌ በር ከተለመደው ሰዓት ውጪ ተንኳኳ። የምነቃበት ጊዜ አልነበረም።
ሆኖም ከተጫነኝ የጠዋት እንቅልፍ ለመንቃት ታገልኩ። ከውጭ የለቅሶ ድምፅ ይሰማኛል። ምን ተፈጥሮ ይሆን ጌታዬ ስጠይቅ ኑራ ራሷን ስታ አባቴ ወደ ሆስፒታል እንደወሰዳት ሰማሁ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ከቀኑ 7 ሰዓት ሲሆን አባቴ አሁን ልታዩት ትችላላችሁ በማለት ወደ ቤት ደወለ። እናቴ አባቴ ድምፁ ጥሩ እንዳልሆነ ነገረችኝ። ያገኘሁትን ነገር በእጅ ያዝኩኝ። ሹፌሩን ፈልገን በፍጥነት ተሳፈርን። ወደ ሆስፒታሉ በረርን። መንገዱ ከሚገባው በላይ ረዘመብኝ። እጅግ በጣም ራቀብኝ። ከወትሮ በተለየ መልኩ በጣም ተጨናንቋል። ተሰላቸው። እናቴ ከጎኔ ሆና ተረጋግታ ዱዓ እያደረገችላት ነበር። እጅግ መልካምና ታዛዥ ልጅ ናት ኑራ። ለወላጆቿ በጎ የምትውል በጎ ልጅ፣ ጊዜዋን በከንቱ ነገር ሳታባክን አንድም ቀን እዚህ ደረሰች። ውጩ በር ላይ ደረስን። ሆስፒታል በማስተንተን መማር ለፈለገ ሰው ትልቅ ትምህርት ቤት ነው። በዚህ በኩል አንዱ ያቃስታል፣ በዚያ ደግሞ ሌላ። በመኪና የተገጨ፣ አይኑ የፈሰሰ፣ እግሩ የደቀቀ፣ ምጥ ላይ ሆና የምትጮህ፣ በሽታ ያልታወቀ የሚጮህ ስንትና ስንት ሰው አለ። ይህ ሁሉ የሚያሳዝን ትዕይንት ከዚህ ቀደም አይቻ ስለማላውቅ ፈዘዝኩኝ። ደረጃውን በፍጥነት ወጣን። ድንገተኛ ክፍል ውስጥ አስገብተዋታል። ወደዚያው አመራን። አይዟችሁ ደህና ናት አለችኝ አስተማሚዋ። አሁን እየተሻላት ነው፣ ለውጥ አላት። ከተኛችበት ክፍል ውስጥ በመስኮት አሻግሬ ሐኪሞች ከበዋት አየው። እናቴ ልትጠይቃት ገባች። አይኗን እያንከባለለች አየቻት። እኔንም አሻግራ ተመለከተችኝ። እንባዋን መቆጣጠር ያልቻለችው እናቴ ከ2 ደቂቃዎች በኋላ ከአይኗ እንባ እየፈሰሰ ወጣች። እኔም እንድገባ ተፈቀደልኝ። ሰላምታ ብቻ አቅርቢላትና ውጪ፣ አንዳችም ነገር እንዳታውላት ብለው አስጠነቅቁኝ። 2 ደቂቃ ብቻ ሰጡኝ። ኑራዬ እንዴት ነሽ አልኳት። ማታ እኮ ደህና ነበርሽ፣ ምን ሆነሽ ነው? እጄን ያዝ አድርጋ አልሐምዱሊላህ ደህና ነኝ አለችኝ። አልሐምዱሊላህ አዎ ደህና ነሽ፣ ግን ምን ነው እጅሽ ቀዝቅዟል? አልጋው ዳር ቁጭ ብዬ ነበር። እጇንና እግሯን እንዳበስኩኝ ራቀችብኝ። ይቅርታ አጨናነኩሽ አይደል አልኳት። አይ አይደለም ወልተፈት ይሳቁ ቢሳቅ ባትን በባት በተጣበቀች ጊዜ የሚለውን የቁርአን አንቀጽ አስታውሼ ነው አለችኝ። ሀናእዬ ዱዓ አድርጊልኝ፣ ምናልባትም በጣም በቅርብ ጊዜ ውስጥ የአኼራን ዓለም የመጀመሪያ ቀን ሳልቀበል አልቀርም። ጉዞዬ ረጅም ነው፣ ስንቄ ግን በጣም ትንሽ። ከሷ ይህንን ስሰማ ሳላስበው እንባዬ ከአይኔ ዱብ ዱብ አለ። ስቅስቅ ብዬ አለቀስኩኝ። የት እንደገባው ማወቅ እስኪሳኔን ድረስ አብዝቼ አለቀስኩኝ። አባቴ ከኑራ ይልቅ የኔ ነገር አሳሰበው። እንዲህ ሳለቅስ አይቶኝ አያውቅም። ቀኑን ሙሉ በሬን ዘግቼ ሳለቅስ ዋልኩኝ። ቤታችን ዝምታ ሰፈነበት። ነገሮች በፍጥነት ተለዋወጡ። የአክስቴ ልጅ መጣች፣ ከዚያም ያጎቴ ልጅ። ዘመድ ተሰበሰበ፣ ድምጾች ተቀላቀሉ፣ ለቅሶ፣ እንባ። በዚህ ጊዜ ግን አንድ ነገር እንደተከሰተ አወቅኩኝ። ኑራ ሞተች ማለት ነው። ምስኪኗ እህቴ ወደማይቀረው አኼራ ሄደች። ከዚያ በኋላ የሆነውን አላውቅም። የመጣውን ነገር አላውቅም። የመጣውን ሰው አላውቅም። ምን እንዳሉን ጭምር አላስታውስም። ያ አላህ የት ነው ያለሁት? ምንስ እየተካሄደ ነው? ማልቀስ ደከመኝ። ከዚያ በኋላ የሆነውን ነገሩኝ። አባቴ እጄን ይዞ እህቴን ለመጨረሻ ጊዜ እንድሰናበት አድርጎኝ ነበር። ግንባሯን መሳሜንም ጭምር አላስታውስም። ብቻ ህይወቷ አልፏል። ፍራሹ ላይ የተዘረጋች መሆኑን አስታውሳለሁ። ኢላ ረቢከ የውመ ኢዝኒል መሳቅ። በዚያ ቀን መነዳቱ ወደ አላህ ነው ያለችኝን አስታወስኩ። ወደ አላህ መነዳት ምን ማለት እንደሆነ እየገባኝ መጣ። ከዚያች ምሽት በኋላ ወደ መስገጃዋ ቦታ አልሄድኩም። በእርግጥ መንታ ነን። በእናታችን ሆድ ውስጥ አንድ ላይ ተገኝተናል። በህይወት በነበረችበት ጊዜ ሀሳቤን፣ ጭንቀቴን ሁሉ ትጋራኝ ነበር። ከብዙ ጭንቀቶችም አስተንፍሳኛለች። ወደ አላህ ሱብሃነሁ ወተዓላ መንገድ እንድመጣም ደጋግማ አውጥታኛለች። ለእኔ ብላም ብዙ ሌሊቶችን ዱዓ በማድረግ አልቅሳለች። ስለ አኼራ፣ ስለ ሞት፣ ስለ ምርመራው ቀን ዘወትር ታወራኛለች። ከክፍሏ ገብቼ ቁጭ አልኩኝ። እህቴ ዛሬ የመጀመሪያ ምሽቷን በጨለማ ውስጥ በመቃብር ውስጥ ታሳልፋለች። ጌታዬ ሆይ ቀብሯን ብርሃን አድርግላት። ዘወትር የምታነበው ቁርአኗ ፊት ለፊት ይታየኛል። እዚያ ጋር ደግሞ መስገጃው አለ። ሌሎች እቃዎቿን ሁሉ አየው። አንድ ነገር ግን ልቤን ክፉኛ ሰረቀው። ለሰርግ ቀን ያስቀምጠዋለሁ ያለችው ልብስ አስታወስኩትና እንባይን መቆጣጠር አቃተኝ። በዋዛና በከንቱ ባለፉት ቀኖች ላይ እጅግ በጣም ተጸጸትኩኝ። ተቃጠልኩ፣ ተንገበገብኩ። ለረጅም ጊዜ ትኩስ የሆነውን የሚያቃጥል እንባ ነባሁኝ። አላህ ሱብሃነሁ ወተዓላ እንዲያዝንልኝ ይቅር እንዲለኝ ዱዓ አደረግኩኝ። እሷንም በመቃብሯ ውስጥ መረጋጋትን እንዲሰጣት ለመንኩ። የምንጊዜም ዱዓዋ ይሄው ነበር። ድንገት ራሴን ጠየቅኩኝ። በእሷ ላይ አይኔ እያየ የደረሰው ሞት በእኔ ላይ ቢደርስ ኖሮ ምን ይውጣኝ ነበር? ምን የሆነ ጣፋንታዬ? እጅግ ከመደናገጤና ከመፍራቴ የተነሳ መልሱን ፍለጋ ጊዜ አላጠፋሁም። ትኩስ እንባ እንደ ጅረት ፈሰሰኝ። ተቃጠልኩ። ጸጸቴን እጅጉኑ በዛ። አላሁ አክበር፣ አላሁ አክበር። የሱቢ ሰላት አዛን እየተደረገ ነበር። ሌላ ጊዜ በፊልም፣ ዛሬ ደግሞ በእህቴ ሀሳብ ላይ ሆኜ ሌሊቱ ነጋ። ዛሬ ግን ለመጀመሪያ ጊዜ አዛኑን ከልቤ ሆኜ ያዳመጥኩት።
ዋ እንዴት ይጣፍጣል! በአላህ እንዴት ይጠማል! በእርጋታ አዳመጥኩት። ሙአዚኑ የሚለውን ደጋግሜ ያልኩኝ። አዛን ለመጀመሪያ ጊዜ ዛሬ የሰማው ያህል አዲስ ሆነብኝ። የሰላት ልብሴን አነሳውና ፈጅር ለመስገድ ተነሳው። እህቴ እንደ ሰገደችው ሁሉ እኔም የመጨረሻ መሰናበቻ ሰላቴን ሰገድኩኝ። የሱቢ ሰላት በዚህች ዓለም ላይ የመጨረሻ ሰላቷ ነበር። ካነጋ ምሽትህን፣ ካመሸ ንጋትን አትጠብቅ። ምንኛ ያማረ መጨረሻ ነው!